አስገደልነው፣ አስፈጀነው፣ አስጨፈጨፍነው። ውጪ ሆነን ልጆቻችን፣ ቤተሰቦቻችንን፣ ራሳችንን እንኳን ሰርተን መብላትና ማስተዳደር ያልቻልን ፖለቲከኞች ነን ብለን ንጹሐንን አስገደልን። ትላንት ታዲያ ያያችኋቸው ንጹሐን ህፃናቶች ሁሉ እንዲገደሉ ያደረግን እኛ ነን። በእነ ሀብታሙ በዋሽንግተን ዲሲ እነ እስክንድርን የመሰለ እነ እንዳርጋቸው ጽጌን እነ አበበ በለው እነ አበበ ገላው እነ ታማኝ ሌሎቻችንም ብንሆን እነ መሳይ መኮንን ልጆቻችንን በስነ ስርዓት ያላሳደግን ባለንበት አገር ውስጥ ያለውን ኦፖርቹኒቲ ያለውን ተጠቅመን ራሳችንን ከፍ ያላደረግን ምሳሌ ልንሆን አንችልም። ፋኖም እንዳይደራጅ እና ውጤታማ እንዳይሆን እርስ በርሳቸው እንዲከፋፈሉና አሁን ያሉበት ደረጃዎች እንዲደርሱ ያደረጋችሁ መቼ ነው የምትማሩት? መቼ ነው ኮመን ሴንስ የምትጠቀሙት? መቼ ነው ሐቁ ሲነገራችሁ በጭራሽ ሐቁን ነው የምንከተለው አይሆንም ብላችሁ የምትሉት መቼ ነው? እነ ዳዊት፣ እነ ታማኝ፣ እነ መሳይ መኮንን፣ እነ ሀብታሙ ጮሌዎች፣ ጭልፊቶች፣ ጅቦችና አድርባዮችን በየጊዜያቸው በየሁኔታው ማንነታቸውን ራሳቸውን እያጋለጡ በመጡበት ሂደት ውስጥ ትላንት ሲያጭበረብሯችሁ፣ ሲዘርፏችሁ፣ ሲቀሟችሁ በተለያየ መንገድ ፈጥኖ ደራሽ ለመምሰል ጥረት ሲያደርጉ የነበሩትን ዛሬ እያያችሁ ነው፣ እየሰማችሁ ነው። ይኸው እርስ በርሳቸው እያለቃቀሱ ነው፣ እየተባሉ ነው፣ እየተናጩ ነው።